am I on the right place እንላለን። የሁላችንም ጥያቄ ነው። እንደው እዚህ ከተማ መሆኔ የእግዚአብሔር ሐሳብ ነው? የሁላችን ጥያቄ ነው፣ ያንተ ብቻ አይደለም። ነገር ግን የእግዚአብሔር ቃል ሲናገር ለካ አዘ ባክግራውንድ እግዚአብሔር ምን እያደረገ ነው? ወርክአውት እያደረገ ነው። ጸሎት ሶስት አይነት መልስ አለው። አንደኛው እግዚአብሔር ስንጸልይ እሺ የሚለን ነው። እሺ ካለ የስ ሰዓቱም ልክ ነው ፍቃዴም ደግሞ ይደግፋቸዋል። ሁለተኛው መልስ ደግሞ የእግዚአብሔር ምንድነው? ቆይ የሚል ነው። ጊዜው አልደረሰም ቆይ ማለት ያ። ሶስተኛ የእግዚአብሔር መልስ ምንድነው? እምቢ በቃ አልሰጥም፣ የለም ፍቃዴ አይደለም። ሙሴ ከነዓን ካልገባው አለ እግዚአብሔር አትገባም ብሎታል። በቃ አይሰማም። እንዲህ አይነት ሰው እኛ በረከቶችን ሮጠን አይደለም እናመጣቸው። ይልቁኑ am I on the right place? am I on the right time? am I with the right people? በትክክለኛው ሰዓት ትክክለኛው ቦታ ላይ እንዴት ይኮናል ብትሉኝ አንድ ነገር ነው ያለ፣ አንድ ሪሶርስ አለ። ያየሁት በመንፈስ ቅዱስ መመራት ብቻ። እኛ ብዙ ጊዜ አሁን ምንድነው የምንፈልገው? ሾርት ከት። በዚህ ጋር እኮ እንዲያርጎ እግዚአብሔርን መባረክ ይችላል። አይባርክህም። እግዚአብሔር በእንደዚህ ዞሮ ከሆነ የሚባርክህ እንደዚህ ሄዶ አይባርክህ። ወይኔ ትክክለኛው ሰዓት እንዴት አውቀዋለሁ እያለ ልንጨነቅ እንችላለን። ማንም ትክክለኛውን ሰዓት አያውቅም ኤክሰፕት ጋድ። ስለዚህ እግዚአብሔር ብቻ ነው በሕይወት ትክክለኛውን ሰዓት የሚያውቀው ካልን ዘኦንሊ ያለን አማራጭ በመንፈስ ቅዱስ ብቻ ምን ማለት ነው? መመራት ነው። በጣም ልቤን የሚነካው ደግሞ ቃል አለ በሁለተኛ ነገሥት ምዕራፍ 8 ከቁጥር 1 እስከ 6 ላንብብላችሁ። ይሄ በጣም አሜዚንግ ነው። በጣም እግዚአብሔር ምስክሬ። ኤልሳ ልጇን በአንድ ወቅት ማለት ነው ልጅ ያልወለደች መካን ሴትን ማለት ነው ልጅ እንድትወልድ አደረገ ይላል። ምን ይሰጥሽ? በቃ የዛሬ ዓመት ልጅ ታገኛለሽ። ወንድ ልጅ ወለደች ይላል። ያ ወንድ ልጅ ጥቂት ቆይቶ ካደገ በኋላ ምን አደረገ ይላል? ታመመ ይላል። ይሄው ወንድ ልጅ በተአምር የተገኘው ወንድ ልጅ እቺ ሴት በቃ በተአምር ያገኘ ሞተባት ይላል። ያንን ወንድ ልጅ ምን አደረገው ኤልሳ ይላል? ጸለየና አስነሳ ይላል። ተነሳ፣ እንደገና ወደ ህይወት መጣ። እቺ ሴት ብዙ ኤክስፒሪየንስ አድርጋለች ማለት ነው። የእግዚአብሔርን ተአምር። ልጅ አልነበራትም፣ ልጅ አገኘች። ያገኘችው ልጅ ሞተ። አሁን ደግሞ ምን አደረገ? ተጸለየ፣ ተነሳ። አሁን የእግዚአብሔርን እጅ በደንብ ኤክስፒሪየንስ አድርጋለች። አንዴ ራብ ሲሆን ኤልሳ እንደዚህ አላት ይላል። ሁለተኛ ነገሥት ምዕራፍ 8 ከቁጥር 1 እስከ 6 ኤልሳም ይላል ልጇን ያስነሳላት ሴት አንቺ ከቤተሰብሽ ጋር ተነስተሽ ሂጂ፣ በምታገኙ ስፍራ ተቀመጪ። እግዚአብሔር ራብ ጠርቷል። እዚህ ከተማ ላይ አሁን አንቺ ያለሽበት ጋር ራብ ጠርቷል። ስለዚህ ምን በይ? ጓዝሽን ጠቅልለሽ ቤተሰብሽን ይዘሽ ከዚህ ከተማ አምልጪ አላት። 7 ዓመት በምድር ላይ ይመጣል ብሎ ተናገራት። 7 ዓመት ራብ ይመጣል እዚህ ቦታ ላይ። ስሙን አሁን የምፈልገውን ቃል አንድ ቃል ስላለ ነው እዚህ ቦታ ላይ ቁጥር 2 ላይ ሴቲቱም ተነስታ እንደ እግዚአብሔር ሰው ቃል አደረገች ይላል። ከቤተሰቧ ጋር ሄዳ በፍልስጤም አገር 7 ዓመት ተቀመጠች ይላል። ከዛ ከነበረችበት ከተማ ተነስታ 7 ዓመት ፓለስታይን ምድር ላይ ሄዳ ተቀመጠች ይላል። ከ7 ዓመት በኋላ ቁጥር 3 7ቱም ዓመት በተፈጸመ ጊዜ ሴቲቱ ከፍልስጤም አገር ተመለሰች። ስለ ቤተሰቧና ስለ መሬቷ ልትጮህ ወደ ንጉሡ ወጣች ይላል። ስሙ ያላችሁ 7 ዓመት ሄዳ አሁን ከ7 ዓመት በኋላ መጣች ወደ ከተማዋ። ቁጥር 4 ላይ ንጉሡም ከእግዚአብሔር ሰው ሎሌ ጊያዝ ጋር ኤልሳ ያደረገውን ተአምራት ሁሉ ንገረኝ እያለ ይጫወት ነበር። ንጉሡ አሁን ከጊያዝ ጋር እየተጫወተ ነው። ኤልሳ ምን አደረገ? ምን ተደረገ? እንዴት ነበር አገልግሎቱ? ምናምን እያለ ከጊያዝ ጋር ይጫወታል። እርሱም የሞተውን እንዳስነሳ ለንጉሡ ሲናገር ይላል። ልክ ጊያዝ እየተናገረ ነው። ኤልሳ የሆነ የሞተ ሰው ራሱ አስነሳ። ተጸልዮ የተመጣ ልጅ ነበረ፣ ያንን አስነሳ። በእርግጥ እዚህ ጋር ጸልዮ የመጣ ልጅ አይልም፣ የሞተ ሰው እንዳስነሳ እየተናገረ እያለ እነሆ ልጇን ያስነሳላት ሴት ቤቷና ስለ መሬቷ ወደ ንጉሥ ጮኸች ይላል። ወይኔ በኢየሱስ ስም እንደዚህ ይሁንላችሁ። ጊያዝ ስለ ሴትዮዋ እየተናገረ ሴትዮዋ ልጅ ተነስቶላታል። ኤልሳ በአገልግሎቱ ልጅ አስነስቷል፣ የሞተ ሰው አስነስቷል እያለ እዚህ ጋር ብዙ ነገር እኮ እያወራ ነው። ግን ዘሞመንት እዚህ ጋር ሲደርስ ሴትዮዋ እየጮኸች ወደ ንጉሥ ገባች ይላል። ጊያዝም ይላል ጌታዬ ንጉሥ ሆይ ሴቲቱ እቹትና አለው።
ትክክለኛ ሰዓት፣ ትክክለኛ ቦታ ላይ። ጊያዝም ጌታዬ ንጉሥ ሆይ ሴቲቱ እቹት አለው። ኤልሳ የሚያስነሳው ልጇ ይህ ነው አለው። ይኸው ከሞት ተነሳ ብዬ ያልኩ እየነገርኩ አሁን እየነገርኩ የነበረው ይኸውና ልጁ ሴቲቱም የተነሳላት እቹት ብሎ አለው ይላል። ከዛ ንጉሱም ይላል ሴቲቱም ጠየቀ ነገረችው። ንጉሱም ይላል የነበረላትን ሁሉ መሬቷንም ከተወች ጀምራ እስከ ዛሬ ድረስ ያለውን የእርሻዋን ፍሬ ሁሉ መልስላት ብሎ ስለ እርሷ ጃንደረባውን አዘዘ ይላል። አይገርምም? ስለ እሷ እየተነገረ እያለ እሷ ከ7 ዓመት በኋላ ወደ ንጉሥ ጋር ገብታ ስትጮህ ጊያዝ ስለ እሷ እያወራ እያለ ሴትዮዋ አችትና የተነሳውም ከዛ ምን እንደሆነ ታውቃላችሁ? 7 ዓመት ያላረሰችበትን እርሻው ብቻ አይደለም የተመለሰላት። እሷ ምናልባት እርሻውን ስጡኝ መሬቱን በቃ ከዚህ በኋላ አርሼ፣ ነገር ግን በ7 ዓመት ሊያፈራ የሚችለው ነገር ሁሉ አብሮ ተመለሰላት። ኢየሱስ ለዘላለም ጌታ ነው። የእግዚአብሔር ወንድና ሴት ልጆች በዓለም ዙሪያ ይሄን ቴሌካስት የምትከታተሉ በእውነት ከአማኑኤል ቤተክርስቲያን ከሳውዝ አፍሪካ እንዲህ ብዬ ባረኳችሁ። በኢየሱስ ስም ትክክለኛው ሰዓትና ትክክለኛው ቦታ ላይ የሚያደርግ የእግዚአብሔር እጅ በእናንተ ላይ ነው። ሁል ጊዜ ነፍሳችን እየተጠራጠረች፣ ሁል ጊዜ አይምሯችን በጥያቄ ተሞልቶ የምንንቀሳቀሰው አማይ ኦን ዘ ራይት ፕሌስ እንላለን። ይህ የሁላችንም ጥያቄ ነው። እንደው እዚህ ከተማ መሆኔ የእግዚአብሔር ሐሳብ ነው? እንደው እዚህ አይነት ስራ መስራቴ እውነት እግዚአብሔር ከተናገረ አሁን ሰዓቱ የታለ? መቼ ነው? የሁሉ ሰው ጥያቄ ነው። ያንቺ ብቻ አይደለም። የሁላችን ጥያቄ ነው። ያንተ ብቻ አይደለም። ነገር ግን የእግዚአብሔር ቃል ሲናገር ለካ አዘ ባክግራውንድ እግዚአብሔር ምን እያደረገ ነው? ወርክአውት እያደረገ ነው። ጸሎት 3 አይነት መልስ አለው። አንደኛው እግዚአብሔር ስንጸልይ እሺ የሚለን ነው። እሺ አለን ማለት ምን ማለት ነው? ሰዓቱም ነው ፍቃዴም ነው። እግዚአብሔር እሺ ካለ የስ ሰዓቱም ልክ ነው፣ ፍቃዴም ደግሞ ይደግፋቸዋል ነው። ሁለተኛው መልስ ደግሞ የእግዚአብሔር ምንድን ነው? ቆይ የሚል ነው። ቆይ ደግሞ ማለት ምንድን ነው? ፍቃዴ ትክክል ነው፣ በትክክለኛ ፍቃዴ ላይ ነው የቆማችሁት የጸለያችሁት፣ ነገር ግን ጊዜው አልደረሰም። ቆይ ማለት ያ። ሶስተኛ የእግዚአብሔር መልስ ምንድን ነው? እምቢ፣ በቃ አልሰጥም፣ የለም። ለምን? ፍቃዴ አይደለም። ሙሴ ከነዓን ካልገባው አለ። እግዚአብሔር አትገባም ብሎታል። በቃ አይሰማም። እንዲህ አይነት ጸሎት ኤልያስ አሁን ግደለኝ በቃ ከአባቶች አልበል። እግዚአብሔር እንዲህ አይነት ጸሎት አይሰማም። በፈለግነው ጊዜ ስለ ሞት ጸልየን የምንሞት በፈለግነው ጊዜ አይደለም። ስለዚህ እግዚአብሔር ወንድና ሴት ልጆች መጽሐፍ ቅዱሳችን በኤርምያስ 9:23 ላይ እንደዚህ ይላል። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ ምን አይበል አይመካ። ሰለሞን ቅድም ምን አለ? ሩጫ ለፈጣኖች አይደለም፣ ሰልፍም ለኃያላን አይደለም አለ። ሀብት ራሱ ለአስተዋዮች አይደለም አለ። ምግብ ለባለጠጎች አይደለም። ጊዜ ነው የሚያመጣው፣ የእግዚአብሔር ጊዜ የሚባል። ኤርምያስም መጣና ጠቢብ ነው እንዳይመካ በጥበቡ፣ ኃያል ነው በኃይሉ እንዳይመካ፣ ባለጠጋ ነው በብልጥግናው እንዳይመካ፣ ነገር ግን አለ የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ፣ ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። የእግዚአብሔር ወንድና ሴት ልጆች ኤርምያስ በምዕራፍ 9 ቁጥር 23 እና 24 እንደዚህ አለ። ዛሬም የኔ ጸሎት ምንድን ነው ብትሉኝ፣ ብዙ ጊዜ ጥበብ ወይ ደግሞ ገንዘብ አለን ማለት ጊዜ መግዛት እንችላለን ማለት አለ። በእውነት ነው ብላ ኃያሎች ነን ማለት የፈለግነውን ነገር በፈለግነው ሰዓት እናደርጋለን ማለት ዋስትና አለን። ይልቁን እግዚአብሔርን ታምኖ የስ ትክክለኛው ቦታ ላይ ሊያደርገኝ የሚችለው እግዚአብሔር ነው። የስ ትክክለኛውን ሰዓት በሕይወቴ የሚያመጣው እግዚአብሔር ነው። ነገሮቼን ውብ አድርጎ የሚሰራው እግዚአብሔር ነው። ኢየሱስ ለዘላለም ጌታ ነው። በእውነት ነው የምላችሁ። አንዳንድ የማይገቡን ብዙ ነገሮች ሊኖሩ ይችላሉ። በጣም ብዙ ነገር በሕይወት። አንድ የእግዚአብሔር ሴት ጆይስ ሜር የምትባል እንደዚህ አለች፣ do a favor for yourself አለች። don't ask a question or don't ask yourself a question that you can never ever able to answer it። ራሳችሁን በማይሆን ጥያቄ ወይ ደግሞ ራሳችሁን ልትመልሱለት በማትችሉት ጥያቄ ራሳችሁን አታስጨንቁታል። ለምን እንደዚህ ሆነ ብለህ ትጠይቃለህ። መልሱ አለ እጄ ላይ ካለ ጠይቅ። አሁን ብዙ እየደከምን ያለ ነው ምንድን ነው? መልስ እጃችን ላይ የሌለው። እጃችን ላይ ያለመኖሩ ብቻ አይደለም፣ መልሱን የመመለስ ምን በቂ የሆነ
ዕውቀት እንኳን ላይኖረን ይችላል። በቂ የሆነ ግንዛቤ ወይ ደግሞ የመልሱን መላሾች ራሱ መልሱ ከኛ ውጪ ከኛ ታይም ውጪ ከኛ አቆጣጠር ውጪ ከኛ ምን ያለ የህይወት ፍሬም ውጪ ብዙ ጥያቄዎች። አንዳንዶቻችን የምንወዳቸው ሰዎች ቢሞቱብን ለምን ሞተ ያለ ጊዜው መልስ የለንም። ለምንድነው የኔ ህይወት ላስቲር ነበር ይሄን ነገር ማግኘት የነበረብኝ ዋይ አሁን እዚህ ሲርም መልስ የለም። ይልቁኑ እንደ ዕንባቆም በመጠበቂያዬ ላይ ቆማለሁ። በቃ ጻድቅ በእምነት በህይወት ነው የሚኖር። አሁን ግን እኔ እግዚአብሔርን በመጠበቂያዬ ላይ ፍርድ እየተጣመመ ነው፣ መልስ የለንም። ዕንባቆምም አልመለሰም። ምንድነው ፍርድ ድል ነስቶ አይወጣም። ጻድቁን ምንድነው ኃጢአተኞች እየዋጡት ነው፣ እየከበቡት ነው። የቆሬ ልጆችም የጻድቆችን ሰላም የኃጢአተኞችን ሰላም አይተን በአንተ ላይ የሚያምጹትን ብልጽግና አይተን በቃ ምን አደረግን አለ? ተሰነካከልን። በቃ ተሰነካከልን። አይገርማችሁ? አባቶች በእንደዚህ አይነት ብዙ ጥያቄ አልፈዋል። በጣም ብዙ ጥያቄ። ግን አንድ ነገር ደግሞ በሕይወታቸው ያደረጉት ምንድን ነው? እግዚአብሔር ላይ ያላቸውን ምንድን ያደረጉት? ያንን የተስፋ ይዘው ቆሙ። ተስፋቸውን ይዘው እግዚአብሔር ላይ ያላቸውን ትምክህት ይዘው ቆሙ። ፕሊስ የእግዚአብሔር ወንድና ሴት ልጆች ዛሬ አንድ ነገር ልተውላችሁ። የሳርስቴ በትክክለኛው ሰዓትና ቦታ ላይ መሆን መገኘት የእግዚአብሔርን ተአምር በሕይወታችን ያፈጥነዋል። የእግዚአብሔርን በረከት በሕይወታችን ያፈጥነዋል። ወገኖቼ ምሕረት በወደደና በሮጣ አይደለም አለ ዕብራውያን 11 ላይ። በሩጫ የሚገኝ ነገር የለም። በጉልበት የሚገኝ ነገር የለም። ሩጫ ከተባለ ጻድቅ ወደ እግዚአብሔር ምን ያደርጋል? የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደዛ ምን ሮጦ ይላል። መሮጥ ካለብን ወደ እግዚአብሔር ወደ ጸና ወደዛ ወደ ስሙ ግንብ ከፍታችን ያለው እዛ ጋር። የዕብራውያን ጸሐፊ ሲናገር ምን ይላል? የእምነታችን ጀማሪና ፈጻሚ የሆነውን እሱን ተመልክተን የእምነታችንን ሩጫ ወደማ የእምነት ሩጫ ወደሱ። አንደኛ ቆሮንቶስ ምዕራፍ 9 ላይ ምን አለ? በሽቅድድም ቦታ ብዙዎች እንደሚሮጡ አለ፣ ነገር ግን የድሉ አክሊል ተቀባይ አንድ እንደሆነ አለ። በዓለም ላይ ብዙዎች ይሮጣሉ። በማራቶን በሚባለው ስንት ሺህ ሰው ስንት መቶ ሰው ሮጦ ዋንጫውን የሚወስደው ስንት ሰው ነው? አንድ ሰው። በክርስትና ግን እንደዛ አይደለም። ሁላችን ምን እንበል አለ? እንሩጥ። ሁላችን በተለያየ ታይም ላይ ያንን ሩጫ ልንጨርስ እንችላለን። ሽልማት ግን ለሁላችንም አለ። አይገርምም? ኢየሱስ ለዘላለም ጌታ ነው። ስለዚህ ይኸውላችሁ እኛ በረከቶችን ሮጠን አይደለም የምናመጣቸው። ይልቁኑ am I on the right place? am I on the right time? am I with the right people? among the right people? በራይት ፒፕሎች ተከብቤ ያለው እንጸልይ በሚሉ እግዚአብሔርን እንፈልግ በሚሉ ይህንን ሕያው የማይጠፋውን ቃል ሊያካፍሉ በሚችሉ ሁል ጊዜ እሳቱን የሚያቀጣጥሉ ሁል ጊዜ ጌታ ይችላል የሚሉ ሁል ጊዜ በእምነት እንጂ በማየት የማይመላለሱ ሁል ጊዜ በቃ አለቀ። ኢየሱስ ክርስቶስ እንደዚህ አለ፣ ዘይት ከራስ ምን አይበላለ አይታጣ። ሁል ጊዜ ጳውሎስ ምን አለ በሮሜ ላይ? በመንፈስ የምትቃጠሉ ሁሉ የሚቀጣጠል ከእንደዛ አይነት ሰዎች ጋር። ስለዚህ ዛሬ ባጭሩ አንድ ነገር ልንገራችሁና ልጨርስ። ግን ትክክል እኮ ነው ፓስተር የተናገርከው። ትክክለኛው ሰዓት ትክክለኛው ቦታ ላይ እውነት ነው። እኔ ይሄ ነገር በቃ ገብቶኛል፣ እንደዚህ እንዲሆንልኝ ጸሎቴ ነው ለምትሉ እንዴት ግን አንድ ሰው ትክክለኛ ቦታ ላይ ትክክለኛው ሰዓት ላይ እንዴት ይሆናል? በትክክለኛው ሰዓት ትክክለኛው ቦታ ላይ እንዴት ይሆናል ብትሉኝ አንድ ነገር ነው ያለን፣ አንድ ሪሶርስ አለን ያየሁት፣ በመንፈስ ቅዱስ መመራት ብቻ። ትዝ ይላችኋል ፊልጶስ የሰማርያ ከተማን ሼክ አድርጎ በወንጌል ስምዖን የሚባል ሳይቀር ጠንቋይ ጌታን ተቀብሎ፣ ነገር ግን እግዚአብሔር ወዲያው ከእንደዛ አይነት ሪቫይቫል ውስጥ ከእንደዛ አይነት ግለት ውስጥ ከእንደዛ አይነት ክብርና አጀብታ ውስጥ እግዚአብሔር ምን አለው? እንደከ በምትባል በእንደዛች እየመጣ ያለ አንድ ኢትዮጵያዊ ጃንደረባ አለ። በምን አለ? ወደ ምድረ በዳ ሂዳል። ምድረ በዳ እኮ በቃ ከእንደዚህ አይነት ከብዙ ህዝብ አሁን ምንድነው ተነጥለ ምድረ በዳ። ምን አይነት ምሪት ነው? እኔና እናንተ ብንሆን ምንድነው? ኖ it is wrong ቦታ እየመራኝ ነው። በኢየሱስ ስም አጋንንት ነው እዚህ ጋር እየተፈወሱ ያሉ ሰዎች እያሉ እዚህ ጋር ምናምን የሰፋ አገልግሎት ብዙ ጉባኤ ብዙ እንትን እያለ ነው የምንለው። እኔንም ጨምሮ እንደ አገልጋይ ስነግራችሁ እንደ ቢዝነስማንም እዩት። ምናልባት እዚህ ጋር ያለው ቢዝነሳችሁ በጣም እየፋፋ እግዚአብሔር በል ይሄን ተውና እዛ ጋር ሂድ ብሎ ሊሆን ይችላል። እንደዛም አድርገህ እየው።
ግን ምንድነው እግዚአብሔር አሁን የፈለገው? ትክክለኛ ሰዓት ላይ ከትክክለኛ ቦታ ላይ ከትክክለኛ ከሚፈለግ ሰው ጋር ሊያገናኘው። ታውቃላችሁ እግዚአብሔር ሕዝቡን ከግብፅ ምድር ሲያወጣ አንድ ቀን ነው የፈጀበት። አንድ ሌሊት ከግብፅ አወጣቸው። ወደ ከነዓን ሊያስገባቸው ግን የፈጀበት 40 ዓመት ነው። አይገርማችሁ? ክርስቶስን ጌታዬ ብለን ስንቀበል የሰከንድ ነው። በቃ መንፈስ ቅዱስ ይመጣል፣ ልባችንን ይቀዋል፣ ልባችን ይሰበራል። ልክ እንደ ሐዋርያት ምዕራፍ 2 ላይ ወንድሞች ሆይ ምን እናድርጋሉ ይላል። ለምን? በሰሙት ስብከት ልባቸው ምን አደረገ ይላል? ተነካ ይላል። ምን እናድርግ? ኢየሱስ ክርስቶስን በቃ ተቀበሉ፣ በኢየሱስ ክርስቶስ እመኑ፣ ተጠመቁ። 3000 ሰው ዳነ ይላል። 3000 ሰው ድኗል ማለት እግዚአብሔር ወዳዘጋጀለት አልቲሜት ወደሆነ አጀንዳ ውስጥ ማለት ነው ገባ ሄደ ማለት አይደለም። ወይ ደግሞ እግዚአብሔር የሚፈልገውን ሁሉን ነገር ኮምፕሊት አደረጉ ማለት አይደለም። መንግስት ውስጥ አሁን የሚፈጥሩት ተጽዕኖዋል። መንግስት ውስጥ አሁን እንደሚገባ መመላለስ የሚባል ነገር አለ በሕይወታቸው ላይ። ያንን ነገር የሚያደርጉት መቼ ነው? መንፈስ ቅዱስን ብቻ ሲከተሉ። ዛሬ የስ ጌታን ተቀብለናል። ዛሬ የስ ኢየሱስን በልባችን አምነን በአፋችን መስክረን ይሄው እዚህ ጉባኤ ውስጥ አንድ ላይ እጆቻችንን ዘርግተን አመለክ ነው። ይሄው ለምንሰማው ቃል አሜን እንላለን። ነገር ግን እሱ በመጣ ጊዜ ያከብረኛል የተባለለት መንፈስ ቅዱስ እግዚአብሔር ወዳዘጋጀው ዴስቲኒ ሊያስገባን ትክክለኛው ሰዓት ላይ ትክክለኛ ቦታ ላይ እግራችንን ስቴፕ ባይ ስቴፕ ማራመድ የሚችለው እሱና እሱ ብቻ ነው። ለዚህ ነው ያላችሁ ይሄ ህዝብ ከግብፅ ወጣ። እግዚአብሔር ግን ከግብፅ አውጥቻለሁ በቃ ዳት ይዝ አላለው። ወደ ከነዓን መግባት አለ። የኛ ከነዓናችን መንግስተ ሰማይ ነው። እሺ አሁን ኢየሱስን ከተቀበልን በኋላ ጉዟችን መንግስተ ሰማይ ነው። ወደ መንግስተ ሰማይ እሱ ወዳለበት ሙላቱ ወዳለበት እስከምንደርስ ድረስ የመንግስተ ሰማይን ህይወት የዘላለማዊውን ያንን ህይወት እዚህ ቦታ ላይ ሪፍሌክት አድርገን አንጸባርቀን ኢየሱስ በእኛ ደምቆ ታይቶ የምናልፈው እሱ ያዘጋጀልን ምድራዊውንም በረከት የምንጨብጠው መቼ ነው ብትሉኝ፣ ትክክለኛው ሰዓት ትክክለኛው ቦታ ላይ ስቴፒን የምናደርገው መቼ ነው ብትሉኝ፣ በመንፈስ ቅዱስ ምሪት፣ በመንፈስ ቅዱስ ትእዛዝ በዛ መራመድ ስንችል። ለዚህ ነው በዘጸአት ምዕራፍ 13 ላይ 12 ላይ ህዝቡ ወጥቷል። 13 ላይ ያውም ቀይ ባህር የሚባለው ጋር ገና ከመድረሳቸው በፊት እግዚአብሔር መጀመሪያ ያደረገው ምንድነው? ምዕራፍ 13 ቁጥር 17 እና 18 እንዲህም ሆነ ፈርዖን ህዝቡን በለቀቀ ጊዜ ይላል። አሁን ህዝቡ ተለቋል። ምንም ቅርብ ቢሆን ይላል እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም ይላል። የ11 ቀን መንገድ እንደነበረ ይናገራል። እግዚአብሔር ግን በዛ መንገድ አልመራቸውም። የራሱ የሆነ ምሪት አለ። እኛ ብዙ ጊዜ አሁን ምንድነው የምንፈልገው? ሾርትከት። በዚህ ጋር እኮ እንዲያርጎ እግዚአብሔርን መባረክ ይችላል። አይባርክህም። እግዚአብሔር በእንደዚህ ዞሮ ከሆነ የሚባርክህ እንደዚህ ሄዶ አይባርክህም። በቃ ስቲል በእንደዚህ ነው። ላንተ ነው የረዘመው። ለካ በረዘመው መንገድ ላይ እግዚአብሔር የሚሰራው ባህሪ አለ። የሚያስተምረን ትዕግስት አለ። የሚያስተምረን ትህትና አለ። ከሱ ጋር ያለ ፌሎሺፕ እንዴት በዛ ሁሉ ውስጥ አሁን እግዚአብሔር ቅርብ ቢሆን በዛ አልመራቸውም ይላል። እግዚአብሔር ህዝቡ ሰልፉን ባየ ጊዜ እንዳይጸጽተ ወደ ግብፅ እንዳይመለስ ብሏልና ምን አደረገ? ነገር ግን እግዚአብሔር ህዝቡን በዙሪያው መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ ይላል። አሁን ወጥተዋል። ዮሴፍም ሳይቀር አጽሙ ሳይቀር እግዚአብሔር ሳይጎበኛቸው አይቀርም፣ አጥንቶቼም ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤልን ልጆች አምሏቸው ነበርና ሙሴ የእርሱን አጥንቶች ከእርሱ ጋር ወሰደ ይላል። ከሱኮትም ተጓዙ፣ በምድረ በዳውም ዳር በኤታም ሰፈሩ ይላል። ከዛ ቁጥር 1 ላይ በቀንና በሌሊት ይሄዱ ዘንድ መንገድን ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ ይላል። የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም። ተመልከቱ፣ ትክክለኛው ቦታ ላይ እግዚአብሔር ለማስገባት የሚፈልገው ቦታ ላይ እግዚአብሔር በቃ ሊባርካቸው የሚችልበት ቦታ እግዚአብሔር ሊታይ በሕይወታቸው ተጽዕኖ ፈጥረው ሊኖሩ የሚችሉበት ቦታ ሲያደርሳቸው ያለ ምሪት አልተዋቸው። ዛሬም ወይኔ ትክክለኛው ሰዓት እንዴት አውቀዋለሁ እያለ ልንጨነቅ እንችላለን። ኖ ዋን አሁንም ልንገራችሁ፣ ማንም ትክክለኛውን ሰዓት አያውቅም ኤክሰፕት ጋድ። ስለዚህ እግዚአብሔር ብቻ ነው በሕይወቴ ትክክለኛውን ሰዓት የሚያውቀው ካላችሁኝ ካልን ዘኦንሊ ያለን አማራጭ
በመንፈስ ቅዱስ ብቻ ምን ማለት ነው? መመራት ነው። ትክክለኛውን ቦታ ትክክለኛውን የሚያቀልኝ እሱ ነው ካልን አሁንም ቦታው ላይ የሚያደርሰን በመንፈስ ቅዱስ ምሪት ብቻ። እንደ ዮሴፍማ ምርጫ ላየው ህልም ማለት ነው እንዴት እንደሚፈጸምም ባያቅ ባለፈበት ጎዳና ዮሴፍ ምርጫው ያደርገዋል ብዬ ነው ያላስብ። however እግዚአብሔር ግን ያንን ሁሉ ኦርኬስትሬት አድርጎ ዮሴፍን እዛ ጋር መጣው። የእግዚአብሔር ወንድና ሴት ልጆች ሮሜ 8 ከቁጥር 9 እስከ 14 እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ይላል ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር አለ። ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ቁጥር 13 እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፍቃድ ግን እንኖር ዘንድ ለሥጋ አይደለንም። እንደ ሥጋ በአምስቱ የስሜት ሕዋሳት እየተነዳን የምንኖረው ሕይወት ውስጥ አይደለም የገባ ነው። ትክክለኛው ሰዓት ትክክለኛው ቦታ የምንናፍቅ ከሆነ በአምስቱ የስሜት ሕዋሳት መመራት ማቆም ነው። እንደ ሥጋ ፍቃድ ብትኖሩ አለ ትሞቱ ዘንድ አላችሁና። የስ ከኃጢአት ጋር ያያይዘዋል። ኃጢአትም ራሱ የአምስቱ የስሜት ሕዋሳት ውጤት ነው። በመንፈስ ግን የሰውነትን ሥራ ብትገሉ አለ በሕይወት ትኖራላችሁ። ቁጥር 14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። በቃ አለቀ። በእግዚአብሔር መንፈስ ከተመራን እመኑኝ ከየትኛውም በረከት አንጎልም። አሁን በነቢያቱ ሕይወት ያየ ነው። አሁን በአንዳንዶች እግዚአብሔርን በተከተሉ በፈሩ ሰዎች ሕይወት ያየ ነው ሁሉ ሰማያዊም ሆነ ምድራዊ በረከት just because በመንፈስ ቅዱስ በመመራታችን የተነሳ the same portion ነው የሚጠብቀን። ዘሴም በረከት ውስጥ ነው የምንገባው። መዝሙር 23 በጣም የምታውቁት ቃል ቁጥር 2 እና 3 በተለይ እንደዚህ ይላል፣ እግዚአብሔር እረኛዬ ነው አለ። ከቁጥር 1 እስከ 3 እግዚአብሔር እረኛዬ ነው የሚያሳጣኝ የለም አለ። በለመለመ መስክ ያሳድረኛል አለ። በዕረፍት ውኃ ዘንድ ይመራኛል አለ። እግዚአብሔር ዋንስ ካዳነን በኋላ የሚያደርገው ምንድነው? መምራት ነው። ተርን ራይት ተርን ሌፍት፣ ቀጥታ ሂድ፣ እዚህ ጋር ቁጭ በል። ዘኍልቍ 11 ላይ ደመናው ሲንቀሳቀስ ይንቀሳቀሳሉ አለ። ደመናው አንዳንዴ በአንድ ቀን ውስጥ ይንቀሳቀሳል ይላል። አንዳንዴ አንድ ወር ይቆያል ይላል። አንዳንዴ አንድ ዓመት ይቆያል ይላል። ተመልከቱ፣ ካልተንቀሳቀሰ እነዚህ ሰዎች እዛው ዓመት ነው ቁጭ ይላሉ። በአንድ ቀን ከተንቀሳቀሰ በአንድ ቀን ሙቭ ያደርጋሉ። ከዛ ነፍሴን መለሳት አለ። ቁጥር 3 ስለ ስሙም በጽድቅ መንገድ መራኝ ብሎ ያወራል። ሉቃስ 4 ከ1 እስከ 2 የመጨረሻውን ቃል አንብብላችሁ። ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ ይላል። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። አይገርምም? በምድረ በዳን ስታዩት ማለት ነው የእግዚአብሔር ፍቃድ የሌለበት፣ እግዚአብሔር የሌለበት፣ እግዚአብሔር የማይፈልገው ግን በእግዚአብሔር መንፈስ ከተመራን ለካ ምድረ በዳ ውስጥም እግዚአብሔር ያስገባል። ምድረ በዳ ውስጥ ገባን ማለት ምድረ በዳ እኛ ውስጥ አለ ማለት አይደለም። ኢየሱስ ምድረ በዳ ውስጥ ነው ማለት ኢየሱስ የምድረ በዳ ሕይወት አለው ማለት አይደለም። ከዛ በዛ ውስጥ እንኳን 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም፣ ከተጨረሱ በኋላ ተራበ እያለ ይናገራል። በሚቀጥለው በእውነት ሐዋርያት ሥራ ምዕራፍ 16 ላይ እንዴት አድርጎ እግዚአብሔር ጳውሎስን ከትክክለኛ ሰዎች ጋር እንዳገናኘው፣ እንዴት አድርጎ እግዚአብሔር ትክክለኛው ሰዓት ላይ እንደወሰደው፣ እንዴት አድርጎ እግዚአብሔር ትክክለኛ ቦታ ትክክለኛ ከተማ ላይ እንደወሰደው ምዕራፍ 16 ከቁጥር 1 እስከ 12 ላይ ያለውን ብናነብ በጣም ጥልቅ ግንዛቤ እናገኛለን። ዘመናችሁ ሁሉ የበረከት ይሁን። አምላክ ሞገሱን በእናንተ ላይ ያርግ። አሜን።